አላርም ሞልተህ በጊዜ ሳትፈልግ ትነሳለህ። የሥራ ሰዓትም እስኪደርስ ብለህ ሶሻል ሚዲያ ትጠቀማለህ። የሥራ ሰዓትም ሲደርስ ወደ ሥራ ለመሄድ ትወጣለህ። በታክሲ ወይም በባስ ወደ ሥራም ትሄዳለህ። ሥራም ገብተህ ሥራን መስራት ትጀምራለህ። ቀኑንም በድብር ትጨርሳለህ። ሥራህን በአግባቡ አትሰራም፣ ምክንያቱም የማትወደውን ሥራ ስለምትሠራ። የመውጫ ሰዓት ሲደርስ ከሥራ ወጥተህ ወደ ቤትህ ትሄዳለህ። ቤትህ ትደርሳለህ። ቀኑንም እንደዚህ ስላሳለፍክ ሽልማት ወይም ደሞዝ ይላክልሃል። ሽልማቱ አንተ ብዙና በቂ ነው ብለህ ታስባለህ። ነገር ግን ወጪዎች ሁሉንም ሽልማትህን ጠራርገው ይወስድብሃል። ከዚህ ሕይወት መውጣት ትፈልጋለህ። ነገር ግን እንዴት መውጣት እንዳለብህ አታውቅም። እንዴት ሕይወትህን መቀየር እንደምትችል ሁሌም ታስባለህ። ይሄ ተደጋጋሚ ሕይወት ሰልችቶሃል። ይህንን ሕይወት ማሸነፍና መቀየር ትችላለህ። ከአንተ የሚጠበቀው ለፍልሚያው መዘጋጀት ብቻ ነው። ለፍልሚያው የሚያዘጋጁን ጠቃሚ ነገሮችን እዚሁ ማግኘት ትችላለህ። አነቃቂ ንግግሮች፣ አስተማሪ ታሪኮች፣ የሕይወት ትምህርቶችንና መመሪያዎችን የትም ሳትሄድ እዚሁ ማግኘት ትችላለህ። ሕይወታችሁንም መቀየር ትችላላችሁ። ወደ እውነተኛው ዓለም እንኳን በደህና መጣችሁ። ሰብስክራይብ በማድረግ ከሀ ረጅሙን ጉዞ አብረን እንጀምር። በመጨረሻም ይህንን ሙዚቃ ተጋበዙልኝ። Three roads take me home to the place I belong. Bring him to me. West Virginia, Mountain Mama, take me home. Country road, Poppy, we got a situation here. country roads, take me home to the place I belong. West Virginia, Mountain Mama, take me home.